እንዴት ናችሁ ውድ የአቪላ ቻነል ተከታታዮች? ዛሬ በመጽሐፍ ትረካችን የጥንት ክርስቲያኖች ታሪክ የሆነውን የካታኮምቡ ሰማዕትን ይዘንላችሁ ቀርበናል። እስከ መጨረሻው ትረካችን አብራችን እንድቆዩ ጋብዛችኋለሁ። መንገዶች ሁሉ ወደ ሮም ያደርሳሉ የሚል አንድ ጥንታዊ ተረት አለ። በ1952 ዓመተ ምህረት መጨረሻ ሮምን የጎበኙ ሁሉ የዚህን አነጋገር እውነተኛነት ሳይረዱ የቀሩ አይመስልም። ከተማይቱ ወደ 100 በሚጠጉ የልዩ ልዩ ሀገሮች ሰንደቅ ዓላማዎች አጊጣለች። ከአራቱ ማዕዘነ ዓለማት በአየር በባህር እና በየብስ ወደ ሮም የሚጎርፈው ሕዝብ ብዛት ቁጥር ስፍር የለው። በየማዕዘኑ ወዲህ ወዲያ የሚለው ሕዝብ ብዛት ስታይ የዓለም ነገሮች ሁሉ ዘላለማዊቱን መዲና ለመሳለም የመጡ ይመስላል። እዚህ ሁሉ ምክንያት በከተማይቱ ውስጥ የተፈጸመው የኦሎምፒክ ጨዋታዎች ውድድር ነበር። ሮም በማንኛውም ጊዜ ቢሆን ለጎብኚዎቿ የምታበረክተው ብዙ ታሪካዊ ቅርሶች አሏት። የፈረሱ ሕንፃዎች፣ የወደቁ አምዶች፣ የቆሙ ቅስቶች፣ እጅና እግራቸው የማይለይ ሐውልቶች፣ ግሩም የሆኑ አደባባዮችና አብያተ ክርስቲያን ያለ 100 ዘመናት ታሪካዊ ትዝታ በሰው አእምሮ ውስጥ ይቀሰቅሳሉ። ሮም የታሪክ፣ የጥበብ፣ የታላቅነት፣ የመውደቅና የመነሳት መዲና እንደነበረች የቆሙትም ሆነ የፈረሱት ቅሪታዎች ይመሰክራሉ። አንድ አገር ጎብኚ በሮምና በአካባቢዋ ሊያይ የሚችለው ውበትን፣ ጥበባዊ ትንግርቶችንና ታላቅነትን ብቻ አይደለም። በከተማይቱ ረጅም ታሪክ ውስጥ ብዙ የግፍና የአረመኔነት ተግባሮች በሰዎች ላይ እንደተፈጸሙ የሚያስረዱ ብዙ መታሰቢያዎች ይገኛሉ። ወደ ሮም የሚያደርሱ ብዙ መንገዶች እንዳሉ ሁሉ ከሮም የሚያወጡትም የዚያኑ ያክል ናቸው። ከነዚህ መካከል በታሪካዊነቱ የታወቀው አፒያ አንቲካ የተባለው ጎዳና ይገኛል። በዚህ ጎዳና በኩል አድርገን አንድ ታሪካዊ ስፍራ ለመጎብኘት ብዙ ሰዎች በአንድ ረጅም አውቶቡስ ውስጥ ተቀምጠናል። ከሹፌሩና ከጉዟችን መሪ በስተቀር የቀረነው ሀገር ጎብኚዎች ነበርን። የጉዟችን መሪ ድምፅ ማጉያውን አፉ ላይ ደቅኖ በጉዟችን ግራና ቀኝ የምናያቸውን ስፍራዎች ታሪክ በአራት ልዩ ልዩ ቋንቋዎች ያስረዳናል። በመጨረሻም የመንገዱ ርቀት ሳይሰማን ካሰብንበት ስፍራ ደረስን። ከዚያም የምናውቀውን ሁሉ ወደሚናገሩት ፍራንሲስከን መነኩሴ ጠጋ ካለ በኋላ ጨለማና ቅዝቃዜ ከነገሰበት ካታኮምብ በሚል ስም ወደ ታወቀው ዋሻ ውስጥ ገብተን ጉብኝታችንን ቀጠልን። ያስተናበሩን የነበሩትን መነኩሴ የስፍራውን ታሪክ እየዘረዘሩ ያስረዱን ጀመር። ጉብኝቱ 1 ሰዓት ያክል ፈጀ። በመጨረሻም የመሩን የነበሩት መነኩሴ ከዋሻው ውስጥ ወደ ተሰራው መሰብሰቢያ ክፍል እንድንገባ ካደረጉ በኋላ የሚከተሉትን ቃላት ተናገሩ። እኔ አሁን ምንም አይነት መንፈሳዊ ምክር ልሰጣችሁ አልተዘጋጀሁም። ዳሩ ግን ያያችሁት ስፍራ ዘላቂ የሆነ መንፈሳዊ ስሜት በውስጣችሁ የሚፈጥር መታሰቢያ እንደሚሆናችሁ አምናለሁ። ያየነው ምን ነበር? ካታኮምብ በሚል ስም የታወቁት ዋሻዎች ከ100 እስከ 312 ዓመተ ምህረት በክርስቲያኖች ላይ በደረሰው ስደትና መከራ በብዙ ሺህ የሚቆጠሩ ምዕመናን ከቄሳሮች ማዕበላዊ ቁጣ የሚጠለሉበትና በሰማዕትነት ሲያርፉ የሚቀበሩበት ስፍራ ነበር። በዚያን በመከራው ዘመን ክርስቲያኖች ከዚህ የምድር ማኅፀን በስተቀር ሌላ መጠጊያ አልነበራቸውም። በሮም አካባቢ ይህንን የመሰሉ አያሌ ዋሻዎች ይገኛሉ። ዋሻዎቹ ሁሉ ቢቀጣጠሉ ርዝመታቸው ወደ 1000 ኪሎ ሜትር ይደርሳል ይባላል። በእነዚህ አሰቃቂ በሆኑ ካታኮምቦች ውስጥ እንዲኖሩ የተገደዱት የምዕመናንና የሰማዕታት ሰራዊት ይደርስባቸው የነበረው መከራና ስቃይ በልብ ወለድ አቀራረብ በዚህ መጽሐፍ ውስጥ ተዘርዝሮ ይገኛል። አንባቢዎችም የስፍራውን ሁኔታና በዚያን ዘመን በነበሩት ክርስቲያኖች ላይ ይደርስባቸው የነበረውን ስደትና መከራ እንዲረዱት በማለት ይህንን አንድ ስሙ ካልታወቀ ደራሲ የተጻፈውን የካታኮምቡ ሰማዕት
የተባለውን መጽሐፍ ወደ አማርኛ ተርጉሜ ሳቀርብ ደስታ ይሰማኛል። የሰማዕታት ደም የክርስቲያንነት ዘር ነው። አዲስ አበባ 1954 ዓመተ ምህረት አማሬ ማሞ። ኮሎሲየም ለሮማውያን መፈንጠዣ ተጨፈጨፈ። ሮም ታላቅ የሆነ በዓል አክብራ የምትውልበት ቀን ነው። በብዛት የሚቆጠሩ ሰዎች ከየማዕዘናቱ ሲጎርፉ ይታያሉ። ካፕቶልን የተባለው ኮረብታ አልፎ በሕዝብ አደባባይ፣ በሰላም መቅደስና በጢቶስ ቅስት እንዲሁም በቄሳር ቤተ መንግሥት በኩል የሚወስደውን መንገድ ተከትሎ የሚርመሰመሰው ሕዝብ ብዛት ይህ ነው አይባልም። ሁሉም የሚገሰግሰው ኮሎሲየም በሚል ስም ወደ ታወቀው የስፖርት አደባባይ ነበር። ይህም ግዙፍ ሕንፃ ከ100 በላይ በሆኑ በሮቹ በብዙ ሺህ የሚቆጠሩ ሰዎች ሊቀበል ቢችልም ፈጽሞ በቃኝን የማያውቅ ነበር። ሕንፃው ክብ ሆኖ የተሰራ ነው። ወደ ውስጡ ሲገቡ ለትንግርት የሚታዩ ብዙ ትርኢቶች አሉት። በመጀመሪያ ሰፊ የሆነው የትርኢት አደባባይ ማዕከላዊ ስፍራውን ይዞ ይገኛል። ከዚህ ቀጥሎ የመቀመጫ ረድፎች በቁመት ከ100 ጫማዎች በላይ የሆነውን የሕንፃውን ክብ ግድግዳ ከበውት ሲታዩ ላይን ያስደንቃል። ከዚህም በቀር በማዕከላዊው የትርኢት አደባባይ ዙሪያ በብዙ የሚቆጠሩ የአውሬዎች ማጎሪያ ዋሻዎች፣ የእስረኞችና የተዋጊዎች መኖሪያ ክፍሎች ይታያሉ። በዚህ ታላቅ ሕንፃ ውስጥ ገብቶ የታጎረው ሕዝብ በዕድሜም ሆነ በኑሮ ደረጃ የተለያየ ነበር። ይህን የመሰለ የሕዝብ ትርኢት ከዚህ ቀደም ታይቶ አይታወቅም። የሕዝቡ ብዛት ተመልካችን አድንቆት ላይ ይጥላል። በሕንፃው ውስጥ የተሰበሰቡት ከ100 ሺህ በላይ የሆኑት ሰዎች አንድ አይነተኛ ዓላማና ፍላጎት ነበራቸው። እያንዳንዳቸውን ወደዚህ ስፍራ እያነፈነፉ እንዲመጡ ያደረጋቸው የደም ፍላጎታቸውን ለማርካት ነበር። ስመጥሩ የሆነውና ጥንታዊውን የሮምን ስልጣኔና ገናናነት ካስነወሩት ነገሮች አንዱ ይህን የመሰለው የደም ጥማት በሕዝቦቿ ዘንድ መታየት ነበር። በዚህ ስፍራ ውስጥ በብዙ የጦር ሜዳዎች ላይ የጀብዱ ሥራዎችን ያዩና ያሳዩ ጦረኞች ነበሩ። ዳሩ ግን እንደ ፍሬዎች ተግባር ሊቆጠር የሚችለው የጭቆናና የአረመኔነት ትርኢት በፊታቸው ሲፈጸም ሲያዩ የቁጣ መንፈስ በውስጣቸው አይቀሰቀስም ነበር። የታላላቅ ሰዎች ልጆችም በዚሁ ስፍራ ነበሩ። እነርሱም ቢሆኑ ይህ የጭካኔ ተግባር የአገራቸውን ክብር የሚቀንስ ሆኖ አላገኙትም። ፈላስፎች፣ ባለቅኔዎች፣ ካህናት፣ ገዢዎች ከታላላቆች ጀምሮ እስከ ተራ ሰዎች ድረስ የታላቁን ሕንፃ መቀመጫዎች አጣበውታል። ዳሩ ግን የመኳንንቱ ጭብጨባና ጩኸት ከመደደው ሕዝብ ሁካታ በምንም አያንስም ነበር። ይህ የጭካኔ ተስቦ ያልነካው ሰው በዚህ ስፍራ ቢገኝ የሕዝቦቿ ልብ ይህን በመሰለው የግፍ ተግባር ከተመረዘ ለሮም ምን ተስፋ አላት ብሎ መጠየቁ አይቀርም። ከመቀመጫዎቹ ከፍ ብሎ አንድ ወንበር ይታያል። በዚያም ላይ የሮሙ ቄሳር የኪዮስ ተቀምጦበታል። በዙሪያው የሮም ኃያላንና ታላላቅ ሰዎች ስፍራቸውን ይዘው ይገኛሉ። ከነዚህም መካከል የቄሳሩ የክብር መኮንኖች ነበሩ። እነርሱም በአደባባዩ ላይ ለሚፈጸሙት ትርኢቶች አቃቀር እያወጡ ሲሳሳቁ ይሰማሉ። ከሩቅ በሚሰማው ሳቃቸው፣ በመፈንጠዛቸውና በሚያምረው ልብሳቸው ምክንያት ሕዝቡ አተኩሮ የሚመለከተው እነርሱን ነበር። ብዙ ለመግቢያ የሚሆኑ ትርኢቶች ከታዩ በኋላ ዋናው ጨዋታ ተጀመረ። ብዙዎች ተዋጊዎች ባላቸው ጥበብና ሙያ ግብ ግብ እየገጠሙ በተመልካቾች ፊት መውደቃቸውን የሕዝቡን ስሜት ከልብ ያለፈ ቀሰቀሰው። የበለጠ ትርኢት ለማየት ያላቸው ጉጉት ከመቀመጫቸው እያስነሳ ያስጮኻቸው ጀመረ። በተመልካቾቹ ዘንድ ከልክ ያለፈ የተደነቀው ከሞራቲኒያ አገር የመጣው ተዋጊ አደባባዩ ውስጥ ሲገባ ታየ። ይህ ሰው በቁመትም ሆነ በጉልበት ጎልያድን የሚወዳደር ነበር። ጉልበትም ከቁመት ጋር አስተባብሮ
የያዘ መሆኑን ለመረዳት አያዳግትም። ከሞራቲኒያ ተወላጅ ጋር እንዲጋጠም ባታቪያ ከተባለው ሀገር የመጣ አንድ የጨበጣ ጦር ተዋጊ ወደ ትርኢቱ አደባባይ ገባ። ይህም ሰው በጉልበትም ሆነ በሰውነት ከሞሪታኒያው ተወላጅ ምንም አያንስም። በሁለቱ ተዋጊዎች መካከል ተመልካችን የሚያስደንቅ አንድ ልዩነት ይታይ ነበር። የሞሪታኒያው ተወላጅ መልኩ የቀይ ዳማ፣ ጸጉሩም ዞማ፣ አይኖቹ የሚያበሩ ነበሩ። የባታቪያው ተወላጅ ደግሞ መልኩ ነጣ ያለ፣ ጸጉሩ ወርቃማ፣ አይኖቹ አርቆ የሚመለከቱ ነበር። በማንኛውም ረገድ ሁለቱ ተዋጊዎች የተስተካከሉ በመሆናቸው ይሄኛው ያሸንፋል ብሎ ለመወሰን አስቸጋሪ ነበር። የሞሪታኒያው ተወላጅ ቀደም ብሎ ብዙ የውጊያ ትርኢቶችን ያሳየ በመሆኑ ሳይደክም አይቀርም ብለው የሚያስቡ ብዙዎች ነበሩ። ሁለቱ ተዋጊዎች በታላቅ ቅልጥፍና ግብግብ ገጠሙ። እህልና ውሃ የሚያሰኘው የባታቪያውን ተወላጅ አሰነዛዘር ሞሪታኒያዊው ፈጣንና ግሩም በሆነ አኳያ ይመክት ጀመር። ሞሪታኒያዊው ፈጣንና አጥቂ ቢሆንም በማይበገረው ተቋቋሚው ላይ የማየል ዕድል ሊያጋጥመው አልቻለም። ወዲያው ምልክት ተሰጠና ተዋጊዎቹ ወደ ስፍራቸው ገቡ። ይህም የተደረገው ለተዋጊዎቹ በመራራት ሳይሆን እንዲያውም ተስገብግበው የሚጠባበቀው የሮማውያን የደም ጥማት ለማስታገስ የሚቻልበት ጊዜ እስኪደርስ ድረስ አረፍ እንዲሉ ነበር። እነዚህ ሁለት ተዋጊዎች ተመልሰው እንደሚመጡ ሁሉም ሳይረዳው አልቀረም። ሁለቱ ተዋጊዎች እንደወጡ በብዛት የሚቆጠሩ ሰዎች ወደ አደባባዩ ገቡ። ሁሉም የጦር የጨበጡ ነበሩ። ወዲያው ግብ ግብ ገጠሙ። ውጊያው ወገን ለይቶ የሚደረግ አልነበረም። ሁሉም እርስ በርሱ ይጨፋጨፍ ነበር። ይህን የመሰለው ትርኢት የጨዋታውን አደባባይ በደም በሚያጥለቀልቅበት ጊዜ የተመልካቾቹ አንጀት ይርስ ነበር። ትርኢቱም አያሌ ሰዎችን በአነስተኛ ጊዜ ውስጥ እንዲያልቁ ያደርጋቸዋል። አደባባዩ ውስጥ ሽብር ሆነ። 500 የሆኑ ጦር የጨበጡ ሰዎች ደማቸውን እየዘሩ ይተራመሳሉ። አንዳንድ ጊዜ አንድ ስፍራ ላይ እጅብ ይላሉ። በሌላ ጊዜ ደግሞ በአደባባዩ ሁሉ ተሰራጭተው የነፍስ አውጭኝ ሲሯሯጡ ይታያሉ። አደባባዩን የሬሳ ክምር አልብሰውታል። የተረፉትም ያለ ምሕረት ይገደላሉ። አሸናፊዎቹ ወዲና ወዲያ እየተሯሯጡ ያገኙትን እየቀነደቡ ይጥሉታል። የመጨረሻዎቹ ቅሬታዎችም በአንድ ስፍራ ላይ እጅብ ብለው ይከሳከሳሉ። በመጨረሻም ውጊያው እየበረደ ሄደ። ከ500 ሰዎች ውስጥ 100 ሰዎች ቀሩ። አብዛኞቹም የቆሰሉና የደከሙ ነበሩ። ወዲያው አንድ ምልክት ተሰጠ። ሁለት ሰዎች አደባባይ ውስጥ ጥልቅ ከስሉ ታዩ። እየሮጡም እጅብ ብለው ወደሚጨፈጨፉት ሰዎች ደረሱ። እነዚህም ሁለት ሰዎች ሞሪታኒያዊውና የባታቪያው ተወላጅ ነበሩ። እነርሱም ባረፈ ጉልበታቸው በደከሙት ሰዎች ላይ እንደ መዓት ወረዱባቸው። በአደባባዩ ላይ እልቂት ሆነ። ሁለቱ ኃይለኞችም ግራና ቀኝ እየተዘዋወሩ ውጊያው ያደከማቸውን ምስኪኖች እየመተሩ ጣሏቸው። በመጨረሻም ሁለቱ ብቻ በአደባባይ ላይ ቆመው ቀሩ። ጆሮ የሚያደነቁር ጭብጨባና ጩኸት ከተመልካቹ ሕዝብ ዘንድ ቀረበላቸው። ሁለቱ ጎበዞች እንደገና ተጋጠሙ። የሬሳቸው ክምር ከአደባባዩ እስኪነሳ ተመልካቾቹ እነርሱን ብቻ ይመለከቱ ነበር። በሁለቱ መካከል የሚደረገው ውጊያ እንደ መጀመሪያው ጊዜ እየተፋፋመ ሄደ። ሞሪታኒያዊው ቀልጣፋ፣ የባታቪያው ተወላጅ ግን ጠንካካ ነበር። በመጨረሻ ሞሪታኒያዊው ክፉኛ ጦሩን ሰነዘረ። የባታቪያው ተወላጅ በመጨረሻም ሞሪታኒያዊው ክፉኛ ጦሩን ሰነዘረ። የባታቪያው ተወላጅም በብላት ከመከተ በኋላ በበኩሉ ጦሩን ሰነዘረ። ሞሪታኒያዊው ወደ ኋላ ፈገፈጋለው ሲል ጦሩ ከእጁ ወደቀ።
የባላንጣውም ጦር ግራ እጁን ቀርድደው ጣለው። ሞሪታንያዊው ወደቀ። በዚያ የተሰበሰበው 100,000 ሰው ደስታውን ከፍ ባለ ጩኸት ገለጠ። ዳሩ ግን የትርኢቱ ማከተሚያ ሊሆን አልቻለም። እንዲያውም ወዲያው ሰራተኞቹ መጥተው ሁለቱን ተዋጊዎች ገላገሏቸው። ነገር ግን የድርጊት የምህረት አለመሆኑን ተመልካቾች ብቻ ሳይሆን ቁስለኛውም ሳይረዳው አልቀረም። ወደፊት የተደገሰለት ነገር ነበር። በቄሳሩ ዙሪያ ከተሰበሰቡት መኮንኖች አንዱ ለጓደኛው ለማርሴሉስ የባታቪያው ተወላጅ የሚቻል አይደለም አለው። እንዲያደርጎም የለ ካንትስ ሉኩሉስ እስከ ዛሬ ድረስ ይህን የመሰለ ትርኢት አይቼ አላውቅም። ሁለቱም ተዋጊዎች ከዚህ ቀደም ካየናቸው ሁሉ የበለጡ ናቸው። ገና ምኑን አይተህ? ከሁለቱም የሚበልጥ ኃይለኛ ገና ይመጣል። አይደረግም። ማንም ምሉት ነው። በጨበጣ ጦር ተዋጊው ማከር ነው። እርሱን የሚወዳደር እስከ ዛሬ አይቼ አላውቅም። ዝናውን ሰምቻለሁ። ዛሬ የሚመጣ ይመስላል? አዎን፣ ጭምጭምታ ሰምቻለሁ። የሁለቱ መኮንኖች ንግግር አውሬዎች ከሚጠበቁበት ዋሻ በመጣ ድምፅ ተቋረጠ። የተሰማው ድምፅ የበረሃ አውሬዎች በረሃብ በሚሰቃዩበት ጊዜ የሚያሰሙት የቁጣ ጩኸት ነበር። ወዲያው አንድ የብረት መዝጊያ ከበሩ አናት ላይ በቆሙ ሰዎች ተከፈተ። አንድ ነብር ወደ አደባባዩ መካከል ወለም ዘለም ሲል ታየ። ነብሩ ከጥቂት ቀናት በፊት ከአፍሪካ የመጣ ነበር። 3 ቀን ሙሉ ምግብ ሳያገኝ በብቸኝነት በዋሻ ውስጥ መቀመጡ የተፈጥሮ ቁጣውን አባብሶ ለሚያየው ሁሉ የሚያስፈራ አድርጎት ነበር። ጅራቱን ወዲና ወዲያ እያማታ በዙሪያው የተቀመጡትን ሰዎች ደም በለበሱ አይኖቹ እየገረመመ አደባባዩን ይዞር ጀመር። ዳሩ ግን የተመልካቾቹ አይን አንድ ሌላ ነገር ተመለከተ። ከአንድ በኩል አንድ ሰውዬ ወደ አደባባዩ ገባ። ሰውየውም የነውሩ መሸፈኛ እንዲሆነው ከታጠቀው ትንሽ ጨርቅ በስተቀር ራቁቱን ነበር። በእጁ የተለመደውን አጭር ጦር ይዞ ወደ አደባባዩ መካከል በቆራጥነት ይራመድ ጀመር። አይኖች ሁሉ በእርሱ ላይ ትክ አሉ። ማከር ማከር የሚል ጩኸት ቁጥሩ ከመጠን ካለፈ ተመልካች አንደበት ተሰማ። ነብሩም ማከርን አየው። አስፈሪ የሆነ ጩኸት አሰማ። ማከርም ፍንክች ሳይል ካለበት ቆሞ ትክ ብሎ ይመለከተው ጀመር። ነብሩም ከቀድሞው በበለጠ አኳያ ጅራቱን ወዲና ወዲያ እየቆላ በቁጣ ወደ ማከር ተጠጋ። አጠገቡም ደርሶ ለጥ ብሎ አደባ። ከጥቂት ጊዜ በኋላ በማከር ላይ ጉብ ለማለት እንደ ፍላጻ ተወረወረ። ይህ ሁሉ ሲሆን ማከር ተዘጋጅቶ ነበር። ነብሩ ወደ እርሱ ሲወረወር በታላቅ ቅልጥፍና ወደ ግራ ዘወር አለ። ነብሩም ስቶት መሬት ላይ ወደቀ። በዚያን ጊዜ ማከር በያዘው ጦር ነብሩን ከልቡ ላይ ቀበቀበበት። የአውሬው ሙሉ ሰውነት ኩርምትምት አለ። ጥቂት ጊዜ ከተንፈራገጠ በኋላ አሰቃቂ የሆነ የጣር ጩኸት አሰምቶ እዛው ሽልብ ብሎ ቀረ። በዚህን ጊዜ ከተመልካቾቹ የተሰማው ጭብጨባ እንደ ነጎድጓድ አስተጋባ። ማርሴሉስ ድንቅ ነው ሲል ጮኸ። የማከርን የመሰለ ቅልጥፍና አይቼ አላውቅም። የማርሴሉስ ጓደኛም ለቅልጥፍናው ምን ወደር አለው? እድሜውን ሙሉ ከመዋጋት በቀር ሌላ ምን ስራ አለው ሲል መለሰለት። ሰራተኞች የነብሩ ሬሳ ተሸክመው ሄዱ። ወዲያው የብረት መዝጊያ ሲከፈት ተሰማ። አንድ ጎፈር አንበሳ ብቅ አለ። በአደባባዩ ላይ ወዲህ እና ወዲያ እየተጎማለለ ተመልካቾቹን በአድናቆት ይመለከት ጀመር። አንበሳው በቁመቱም ሆነ በግርማው የሚያስፈራ ነው። ከሁለት ነብሮች ጋር እንኳን ቢጋጠም በአንድ አፍታ ጭጭ ሊያደርጋቸው የሚችል ነበር። በአንበሳው አይን ማከርን ሲመለከቱት ሕፃን ይመስላል ለማለት ይቻላል። አንበሳው ምግብ ካየ ብዙ ቀናት አልፈዋል። ዳሩ ግን እንደ ነብሩ የቁጣ መንፈስ አልታየበትም። መሽልኪያ
ቀዳዳ በመፈለግ አንድ ጊዜ ያን ክብ አደባባይ እያነፈነፈ ከዞረ በኋላ ቁርጡን በመረዳት ወደ አደባባዩ መካከል ሄዶ ቆመ። ከዚያም አፍንጫውን መሬት ላይ ተክሎ ቢያገሳ ጽኑ የሆነውን ሕንፃ እስከ መሰረቱ ድረስ የተነቃነቀ መሰለ። ይህ ሁሉ ሲሆን የማይበገረው ማከር ዝም ብሎ ቆሞ ይመለከት ነበር። ጦሩን ደህና አድርጎ ጨብጦ ካሁን ጉብ ይልብኛል በማለት ይጠባበቅ ነበር። በመጨረሻም አንበሳው ፊቱን ወደ ማከር አዞረ። ሁለቱን አይን ላይን ተፋጠጡ። ፍንክች የማይለው የማከር አስተያየትም አውሬውን ከልክ ያለፈ እንዲቆጣና ጎፈሩን እንዲቆም አደረገው። ጅራቱን ወደ ኋላ ጋማውን ወደ ላይ ገትሮ እንደ ዘንግ ሊወረወር መሰናዳት ጀመረ። በዚህ ጊዜ የተመልካቾቹ ልብ ስክል አለ። በናፍቆት ይጠባበቋት የነበረችው ቅጽበት ደረሰች። አንበሳው ተወረወረ። ማከርም ጦሩን እንደሰነዘረ ወደ ጎን ውልብ አለ። በዚህ ጊዜ ጦሩ የአንበሳውን የጎድን አጥንት አግኝቶ ኖሮ ከእጁ አምልጦ መሬት ላይ ወደቀ። አንበሳው በመጠኑ ቆስሎ ነበር። ቁስሉ ቁጣውን ከመጠን ያለፈ አደረገው። ይህ ሁሉ ሲሆን ማከር ምንም ፍንክች አላለም። ባዶ እጁን አንበሳው ፊት ቆሞ ይታይ ነበር። አንበሳውም እየደጋገመ ሊወጣበት ይወረወር ጀመር። ማከርም በብላትና በቅልጥፍና ወዲህ ወዲያ እያለ ጦሩ የወደቀበት ስፍራ ሲደርስ ቻለ። ጦሩን እጁ ካገባ በኋላ አንበሳው እንደ ልማዱ ተወርውሮ መጣበት። ማከርም ሰንዝሮ ልቡ ላይ ወጋው። ታላቁም አውሬ ወድቆ ማጓራት ጀመረ። እንደገናም እየተንገዳገደ ተነስቶ ጥቂት እርምጃዎች ከሄደ በኋላ የመጨረሻ ጩኸት አሰምቶ እዛው ድፍት ብሎ ቀረ። ሮማውያን የትርኢቱን መለወጥ ስለፈለጉ በማከር ፈንታ የባታቪያው ተወላጅ ተተካ። አንድ አነስተኛ ነብር በአደባባዩ ውስጥ ተለቀቀ። የባታቪያውም ተወላጅ ያላንዳች ችግር ወዲያው ነብሩን ገደለው። ቀጥሎም አንድ አንበሳ ብቅ አለ። አንበሳው በቁመት መጠነኛ ነበር። በቁጣና በመንቆራጠጥ ከፊተኛው የባሰ ነበር። የባታቪያው ተወላጅ ከአንበሳ ጋር በመዋጋት ያሳየው ቅልጥፍና ከማከር ያነሰ መሆኑ በግልጽ ይታይ ነበር። ግብ እንደገጠመው አንበሳው ቆሰለ። ደሙን እያስረከረከ ቢወረወር የባታቪያው ተወላጅ መዳፉ ውስጥ ሊያገባው ቻለ። በዚያው ሁሉ ተመልካቾች ፊት ሰውነቱን እንዳሮጌ ጨርቅ ጭቅጭቅ አድርጎ ጣለው። በኋላም ማከር መጥቶ አንበሳውን በቀላሉ ገደለው። ከተመልካቾቹም ለማከር የቀረበው ጭብጨባ በማስተጋባት ላይ ያለ አንድ ሰው ወደ አደባባዩ ውስጥ ገባ። እርሱም ቀደም ብሎ ቆስሎ የነበረው የሞሪታንያው ተወላጅ ነበር። እየተንገዳገደና ደሙን እያስረከረከ ማከር ወዳለበት ቀረበ። እንዲሞት የተፈረደበት መሆኑ በሁሉ ዘንድ ታውቆ ነበር። ራሱን ማውቆት ኖሮ ማከር አጠገብ እንደደረሰ ጦሩን መሬት ላይ ጥሎ ተስፋ በመቁረጥ እንዲህ ሲል ጮኸ፣ ወዲያው ግደለኝና ከጭንቀት አሳርፈኝ። ተመልካቾች ሁሉ ካሁን ወቅቶ ጣሉ በማለት አይኖቻቸውን አፍጥጠው ሲመለከቱ ማከርም ጦሩን ወዲያ አሽቀንጥሮ ጥሎ ዝም ብለው ቆመ። ተመልካቾቹ አይናቸውን ማመን አቃታቸው። የበለጠ መገረም የያዛቸው ማከር እጆቹን ወደ ሰማይ አንስቶ ወደ ቄሳር ፊት ዞሮ የሚከተሉትን ቃላት በተናገረ ጊዜ ነው። ታላቁ ቄሳር ሆይ፣ እኔ የክርስትናን ሃይማኖት ተቀብያለሁ። ከእንግዲህ ወዲህ ከእንስሳት ጋር በስተቀር በሰው ላይ እጆቼን ላላነሳ ቁርጥ ውሳኔ አድርጌያለሁ። ከመግደል ይልቅ መሞት ይሻለኛል። የሕዝቡ ማጉረምረም አደባባዩን ሞላው። ማርሰሉስም ምን ማለቱ ነው? ክርስቲያን ነኝ ከመቼ ወዲህ ሲል ጓደኛውን ጠየቀው። ሉኩሉስ እንዲህ ሲል መለሰለት፣ እነዚህ ክርስቲያኖች የተባሉ ፍጥረቶች
መኖሪያው ድረስ እመጣለሁ ማለትን ሰምቼ ነበር። አጸያፊ የሆነ ማህበራቸው ውስጥ ሳይገባ አይቀርም። ክርስቲያን የሚባሉት ሁሉ አስከፊ ፍጥረቶች ናቸው። ማከርም እንዳንዳቸው ሳይሆን አልቀረም። ከመዋጋት መሞት ይመርጣል። ታዲያ ክርስትና የተባለ እብደት የያዘው ሁሉ እንደዚሁ ነው። ተመልካቾቹ መንቆራጠጥ ጀመሩ። በመደነቅ ፈንታ እንዴት ያዛቸው። አንድ ተራ ተዋጊ እንዲያደርጎ ልደፍራቸው መቻሉ ቁጣቸውን እያጋለጠ ሄደ። ሰራተኞች ከዚህም ከዛም ብቅ ብቅ አሉ። ዳሩ ግን ትርኢቱ እንዲቀጥል በመወሰኑ ሁሉም ወደ መጡበት ተመለሱ። ማከር መዋጋት እምቢ ካለ የእምቢተኝነት ቅጣቱን እንዲቀበል ተወሰነ። ይህ ሁሉ ሲሆን ማከር ምንም የፍርሃት መንፈስ አላሳየም። ባዶ እጁን በአንድ ጡቻ ብቻ እንኳን ከምድር ጋር ሊያደባልቀው ወደሚችለው የሞሪታንያው ተወላጅ ተጠጋ። የሞሪታንያው ተወላጅ አይኖቹ ደም ለበሱ። መደነቅ፣ ደስታና የድል ስሜት ይዘው ያንገላቱት ጀመር። ጦሩን ከወደቀበት አንስቶ ማከርን ልቡ ላይ ወጋው። ጌታ ኢየሱስ ሆይ ነፍሴን ተቀበል። እነዚህ ቃላት በደም ተውጠው ቀሩ። የማከርም ነፍስ ከሰማዕታት ሰራዊት ጋር ለመቀላቀል ወደ ሰማይ አረገች። ይህን ድርጊት ይመለከት የነበረው ማርሰሉስም ጓደኛውን እንዲህ ያሉ ትርኢቶች አዘውትረው ይፈጸማሉ ሲል ጠየቀው። ክርስቲያኖች አደባባዩ ውስጥ እንዲገቡ በሚደረግበት ጊዜ ሁሉ የሚፈጸመው ይህንም የመሰለ ትርኢት ነው። አያለ ከሚሆኑ አውሬዎች ጋር ተዋጉ ብሏቸው በደስታ ይዋጋሉ። ወጣት ልጃገረዶች እንኳን ከአንበሳም ሆነ ከነብር ጋር ለመግጠም ምንም አይፈሩም። በሰው ላይ ግን እጃቸውን ስንዝር አያደርጉም። ማከርም የመሰለ ተዋጊ መቼም አይገኝም። ክርስቲያን በመሆን የሞኝነት ሥራ ሰራ። እስከዚህም ያደረሰው የሕዝቡ መቀየም ነው። ማርሰሉስም ለአንድ ተራ ተዋጊ እንዲህ ያለ ድፍረት ሊሰጥ የቻለው እንዴት ያለ ሃይማኖት ቢሆን ነው አለ። አይዞ የሃይማኖቱን ምስጢር ወደፊት እያወቅከው ትሄዳለህ። እንዴት? ያልሰማው መጣ። እነዚህኑ ክርስቲያኖች ካሉበት ስፍራ እያደንክ እንድትይዝ ተሾመ የለም እንዴ? አብዛኛዎቹ የተሸሸጉት ካታኮምብ በተባለው የምድር ውስጥ ለውስጥ ዋሻ ውስጥ ነው። አንዳቸውን ሳያስቀሩ ተከታትለው መያዝ ያሻል። በዛሬው ቀን ብቻ የተቃጠሉት 50ዎቹ አንሰው ነው ሌሎቹ እንዲያዙ የሚፈልገው። ባለፈው ሳምንት 100 የሚሆኑ አንገታቸው እንደተቀላል ሰማ። ገና ምኑን ተይዘው ከተማውን የሚሉት እነርሱ ብቻ ናቸው። ቄሳሩ የቀድሞው ሃይማኖት የጥንት ስፍራውን እንዲይዝ ወስኗል። የሀገራችን መቅሰፍቶች ስለሆኑ ድራሻቸው እንዲጠፉ ማድረግ ያስፈልጋል። ይህንን ወደፊት ትረዳዋለህ። ማርሴሉስ የጓደኛውን ንግግር በትህትና ካዳመጠ በኋላ እንዲህ አለ። እንደምታውቀው በሮም ውስጥ ብዙ ጊዜ አልቆየው። ክርስቲያኖች የሚባሉት ሰዎችም የሚያምኑት በምን እንደሆነ አጣርቻ አላውቅም። እስካሁን ስለ እነርሱ የሰማሁት ወንጀሎችና አገር አጥፊዎች መሆናቸውን ብቻ ነው። አንተ እንደምትለው ከሆነ በሚገባ ላውቃቸው እድል ይገጥመኝ ይሆናል። ወዲያው አንድ አዲስ ትርኢት በመጀመሩ የሁለቱ ጓደኛሞች ንግግር ተቋረጠ። አንድ በዕድሜው የገፋ ሽማግሌ አደባባዩ ውስጥ ገባ። እርሱም ሰውነቱን በእርጅና የጎበጠ ጸጉሩ ጥጥ የመሰለ ነበር። የእርሱ መታየት በተመልካቾችም ዘንድ የንቀትና የማሾፍ ሁካታን ፈጠረ። አዛውንትነቱ ምንም ሊያሳፍራቸው አልቻለም። ሳቃቸውና ጩኸታቸው አደባባዩን ሞላው። በዚህ ጊዜ ሽማግሌው እጆቹን አንስቶ ጥቂት ቃላትን ሊተነፍስ ሞከረ። ማርሴሉስ ማን የሚባለው ነው? ሉኩሉስ እስክንድር የተባለው የነዛ ርኩሶች መምህር ነው። እምነቱን እንዲተው ቢያስፈራሩትም አልበገር ብሎ እስከ ዛሬ ቆይቷል። ዝም በሉ ባካችሁ ልናገር ነው። ሽማግሌውም እጆቹን አንስቶ እንዲህ አለ። ሮማውያን
እኔ ክርስቲያን ነኝ፣ አምላኬ ለእኔ ሲል ሞቷል፣ እኔም ለአምላኬ ስል ሕይወቴን በደስታ አሳልፌ እሰጣለሁ። የሽማግሌው ቃላት በሕዝቡ ሁካታና ጩኸት ተውጠው ቀሩ። ወዲያውም 3 ነብሮች እየገሰገሱ ወደ እርሱ መጡ። እጆቹን ጭብጥ አድርጎ በጸሎት ዓይኖቹን ወደ ሰማይ አቀና። አውሬዎቹም ወዲያው በጫጭቀው ጣሉት። የአውሬውም ቁጥር እየበዛ ሄደ። ወዲህ ወዲያ እየተሯሯጡ መተራመስ ጀመሩ። በመጨረሻም እርስ በርሳቸው መፋጀትን ያዙ። ትርኢቱ የሚያሰቅቅ ሆነ። በአውሬው ትርምስ ውስጥ በብዛት የሚቆጠሩ እስረኞች ተቀላቀሉ። አብዛኞቹ ወጣት ልጃገረዶች ነበሩ። እነዚህም የሮማውያንን የደም ጥማት እንዲያረኩ የተፈረደባቸው ነበሩ። ትርኢቱ የርህራሄ ስሜቱን የተሟጠጠበትን ሰው እንኳን የሚዘገንን ነበር። ርህራሄና ሐዘን በዚያን ወራት በሮም ውስጥ ስፍራ አልነበራቸውም። እነዚያ ወጣት ልጃገረዶች በዚህ በሚያሰቅቅ አኳያን ከሞት ጋር ዓይን ላይን እንድተያዩ ስለተፈረደባቸው መፍራታቸው አልቀረም። ከጥቂት ጊዜ በኋላ ግን ድፍረታቸው ከሞት በላይ አደረጋቸው። አውሬዎቹ ልናጠቋቸው በቀረቡ ጊዜ እጅ ለእጅ በመያያዝ ጽኑ የሆነ የእምነት ሰንሰለት ፈጠሩ። ዓይኖቻቸውን ወደ ሰማይ አቅንተው ዓይን ባለውና በዳሪያም ሊያስተጋባ በሚችል ዜማ የሚከተሉትን ቃላት ዘመሩ። ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም ነገሥታትና ካህናት ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ ሃሌሉያ አሜን። አንድ ባንድ ድምፃቸው በደም በመበከል በጭንቀት ዝም ተሰኘ። የጣሩም ጩኸት ከምስጋናው መዝሙር ጋር ተዋህደ። የእነዚህም የተዋቡ ሰማዕታት የጀግንነት መዝሙር በሰማይ ካሉት ጻድቃን ውዳሴ ጋር ተቀላቀለ። የቄሳር መኮንኖች ሰፈር። ማርሴሉስ የጋዴስ ተወላጅ ነበር። አስተዳደጉ በሮማ ጦር ሰራዊት ስነ ስርዓት የታነጸ ነበር። በአፍሪካ፣ በሶሪያ፣ በብሪታንያ እየተዘዋወረ እንዲያገለግል በተደረገበት ጊዜ ሁሉ በጦር ሜዳ ላይ ካሳየው ጀግንነት ሌላ ከስራ ጓደኞቹ ጋር የነበረው ህብረትና አብሮ የመኖር ዘዴ በጣም አስመሰግኖት ነበር። ያሳየው የስራው ችሎታ በማዕረግ ላይ ማዕረግ፣ በክብር ላይ ክብር እየጨመረ እንዲሄድ አደረገው። የአንድ ታላቅ መልእክት አድራሽ ሆኖ ወደ ሮም ከመጣ በኋላ ባሳየው ችሎታ ቄሳሩ በመደሰቱ ከክብር መኮንኖቹ መካከል አንድ ከፍተኛ ስፍራ ይዞ እንዲያገለግል ሾመው። ሉኩሉስ ከኢጣሊያ ይቅርና ከሮም ወጥቶ አያውቅም። ከጥንታውያን የሮም መኳንንት በመወለዱ በሀብትም በክብርም የደረጀ ነበር። ሉኩሉስ በማርሴሉስ ድፍረትና ግልጽነት በመማረኩ ሁለቱ መኮንኖች የቅርብ ጓደኞች ሆኑ። ሉኩሉስ የሮምን መውጫ መግቢያ ደህና አድርጎ ያውቅ ስለነበር ማርሴሉስን አገር በማስለመድ በጣም ይረዳው ነበር። ማርሴሉስ ኮሎሲየም ወደ ተባለው የትርኢት አደባባይ ሄዶ ባለፈው ምዕራፍ የተዘረዘረውን እልቂት ያየው ለመጀመሪያ ጊዜ ነበር። የቄሳር መኮንኖች ሰፈር የተመሰረተው ከሮም ቅጥር አጠገብ ነበር። ሰፈሩም አንድ ልዩ በሆነ አጥር የተከበበ ነበር። የወታደሮቹ መኖሪያ እንደ ዋሻ በግድግዳው ውስጥ በተቦረቦሩት ክፍሎች ውስጥ ነበር። መኮንኖቹ በቁጥር የበዙ በከተማይቱም ውስጥ የነበራቸው አቋም ከፍ ያለ በመሆኑ ለብዙ ዘመናት የመንግስቱን አስተዳደር የመቆጣጠሩን ስልጣን በእጃቸው አግብተው ነበር። በቄሳር መኮንኖች ውስጥ ስልጣን ማግኘት ከፍ ያለ ግምት የሚጣልበት ክብር በመሆኑ የማርሴሉስ የወደፊት እድሉ በጽኑ መሰረት ላይ እንደቆመ የሚቆጠር ሆነ። በማግስቱ ማለዳ ሉኩሉስ ወደ ማርሴሉስ መኖሪያ ክፍል ሄዶ ጎበኘው። ሰላምታ ከተለዋወጡ በኋላም ባለፈው ቀን ስላዩት ትርኢት መነጋገር ጀመሩ። ማርሴሉስ ቀበል አደረገና ትናንት ባየናቸው ትርኢቶች ፍጹም አልተደሰቱም።
ይህ የፈሪ ተግባር ነው አለ። ሁለት ጀግኖች በስራ ሲዋጉ ማየት ያስደስተኛል። ትናንት በኮሎሲየም ውስጥ ያየነው እልቂት ግን ፍጹም አሰያፊ ነበር። ሽማግሌዎችና ሕፃናትስ ለአውሬዎች እንዲጣሉ የሚደረገው ለምንድን ነው? ክርስቲያኖች በመሆናቸው ይህን የመሰለ ፍርድ እንዲፈጸምባቸው የሚወስነው ሕጉ ነው። ሁልጊዜ የሚሰማው ይህንኑ መልስ ነው። ክርስቲያኖች ምን አደረጉ? በተዘዋወርኩባቸው ሀገሮች ሁሉ ክርስቲያኖችን አይቻለሁ። ማንኛውንም አይነት ሁከት ሲያስነሱ ግን አይቻለሁ። እባክህ ዝም በለኝ። የሰው ሙጣጮች ናቸው። ሁሉም ስለ እነርሱ የሚያወራው ይህንኑ ነው። ክፉ ነገር ለመስራታቸው ግን መረጃ ይገኝባቸው ይሆን? መረጃ ስለ እነርሱ ደግሞ ምን መረጃ ያስፈልጋል? የመንግስትን ሕግና ሃይማኖት ለመቃወም የሚያሰሩ መሆናቸውን የታወቀ ነው። የእኛን አስተዳደር ከልብ የሚቃወሙ ለመሆናቸው የተገኘው ዋናው መረጃ ለአማልክቶቻችን መስዋዕት ከማቅረብ ይልቅ ሞትን መመረጣቸው ነው። ከዚያ ከተሰቀለው አይሁዳዊ በስተቀር ሌላ ንጉሥ አያውቁም። እርሱንም ከሞተበት ተነስቷል እያሉ ያወራሉ። በእኛም ላይ ያላቸውን ጥላቻ ከሞት በኋላ ለዘላለም በገሃነም ትሰቃያላችሁ በሚለው ስብከታቸው ይገልጻሉ። የምትለው ሁሉ እውነት ሊሆን ይችላል። እኔ ግን በበኩሌ ምንም የማውቀው ነገር የለኝም። ስለ ክርስቲያኖች የማውቀው ነገር የተወሰነ ነው። ከተማይቱን ያጣበቡት እነርሱ ብቻ ናቸው። ከእነርሱ ነፃ የሆነ የግዛታችን አንድ ክፍል አይገኝም። አንድ ነገር ልብ አድርግ። ብዙዎቹን በሐዘን ላይ የጣለው የመንግስታችን መድከም፣ የክፋትና ያለመታዘዝ መብዛት፣ የድንበራችን እየተቀነሰ መሄድ፣ ይህ ሁሉ ክርስቲያኖች ሲበዙ እየገነነ የሚሄድ ነገር ነው። ይህን ሁሉ መዓት የሚያመጡብን እነርሱ ካልሆኑ ሌላ ምንድን ነው? ይህን የምትለውን መዓት እንዴት አድርገው አመጡብን ለማለት ይቻላል? አጸያፊ በሆነው ትምህርታቸውና ስራቸው ነዋ። ጦርነት አይገባም። ወታደሮች የጥፋት መሳሪያዎች ናቸው። እስከዚህ ድረስ ያደረሰን የገነነውን ሃይማኖታችንን መርገማቸው ነው። ነዋሪዎቹ አማልክቶቻችንን የተረገሙ ሰይጣናት ናቸው እያሉ ያስተምራሉ። በትምህርታቸውም አማካይነት ግብረ ገብነት የተባለ ነገር ፈጽሞ እንዲጠፋ ለማድረግ ይጣጣራሉ። በምስጢር የሚፈጽሟቸው ተግባሮች እጅግ የሚያሰቅቁ ናቸው። ከራሳቸው ወገኖች በስተቀር ምስጢራቸውን ዘልቆ የሚያውቅ የለም። አንዳንድ ጊዜ ግን አጉል የሆነ ንግግራቸውና የረከሱ መዝሙሮቻቸውን እንሰማለን። አሁን የዘረዘርካቸው ነገሮች ዝም ብለው የምታለፉ አይደሉም። ያልከው እውነት ከሆነ ተገቢውን ቅጣት መቀጠል አለባቸው። ባለሳሳት ክርስቲያኖቹ ከሌሎች ሰዎች ጋር ሳይቀላቀሉ በምስጢር ይኖራሉ። ስለ እነርሱ የምናውቀው ነገር የተወሰነ ነው ብለሃል። እስቲ አንድ ነገር ልጠይቅ። ትላንት እንደዚያ ባለ አሰቃቂ መንገድ ያለቁት ሰዎች ክርስቲያኖች ይሰራሉ እየተባሉ የሚታሙትን ወንጀል የሰሩ ይመስልሃል? ትናንት ያየነው ሽበታም ሰውዬ ዕድሜውን በኃጢአት ያሳለፈ ይመስልሃል? እነዚያስ ቆነጃጅቶች የዘመሩት መዝሙር ርኩሰት ያለበት ነው? ለእርሱ ለወደደን ከኃጢአታችንም በደሙ ላጠበን። ማርሴሉስም መዝሙሩን ዝቅ ባለ ድምፅ አዘነ። ሉኩሉስ እንደ እውነቱ ከሆነ እኔም አዝኜላችኋለሁ። ማርሴሉስም ሮማዊ ወታደር ባልሆን ኖሮ አለቅስላቸው ነበር። እስቲ ጉዳዩን በሚገባ አስተውለው። አንተ ስለ እነዚህ ክርስቲያኖች ያወራህልኝን ነገር ሁሉ ሁኔታቸውን ከማያውቁ ሰዎች የመነጨ ነው። ክርስቲያኖች ነውረኞችና የሰው ሙጣጮች ናቸው ብለኸኛል። በየጊዜው የሕይወትን መሰረት በሚያናውጥ መሪር ሞት ፊት ምርጫ ማድረግ ያለባቸው መሆኑን ትናንት ተረድቻለሁ። ድፍረታቸውና አሟሟታቸው የሚያስደንቅ ነበር። ሮም በረጅም ታሪኳ ውስጥ ትናንት ያየነውን የመሰለ ጀግንነት ልታሳየኝ አትችልም። ወታደሮችን ይጠላሉ ትለኛለህ፣ ዳሩ ግን አሟሟታቸው የጀግንነት ነበር። አገራቸውን የሚክዱ ናቸው ትለኛለህ፣
ዳሩ ግን ከሀገራቸው ሕግ አንዲቱን ነቁጥ አልተላለፉም። ርኩሶች ናቸው ትለኛለህ፣ ዳሩ ግን የትናንቱን ቆነጃጅት የመሰለ ንጽሕና ያላቸው በምድር ላይ የሚገኙ አይመስለኝም። ዋና ደጋፊያቸው ሆነ የለም እንዴ? እንደርሱ አይደለም ወዳጄ ሉኩሉስ። እኔ የምመኘው እውነቱን ለማወቅ ነው። እስከ ዛሬ ድረስ ስለ እነዚህ ሰዎች ሰማው የነበረው ልክ አንተ የነገርከኝን የመሰለ ወሬ ነው። ትናንት ያየሁት ትርኢት ግን ወሬ እውነት ሊሆን አይችልም የሚል ስሜት በውስጤ ፈጥሮብኛል። አንተ ነገሩን በማብራራት እንድትነግረኝ ብጠይቅ የወሬ ከማውራት አላለፍክም። ካልክስ ባየኋቸው ክፍለ ዓለማት ሁሉ ክርስቲያኖች የሰላማዊነት እና የታማኝነት ዝናን እንዳላቸው ይታወሰኛል። ሁከት አንሺዎች፣ ብጥብጥ ፈጣሪዎች እየተባሉ የሚታሙት በከንቱ ነው። ሰሩ የሚባሉትን ወንጀል ማስረጃ አቅርቦ እውነት መሆኑን ማረጋገጥ የሚችል ያለ አይመስለኝም። ታዲያ እንደነዚህ ያሉትን ሰዎች ሞት ይገባቸዋል? ቄሳር ያለ በቂ ምክንያት እንዲቀጡ ያደርጋል ብለህ ነው? በክፋት መንፈስ የሚመሩትን አማካሪዎቹን መንገድ ተከትሎ እንደሆነስ ሀሳቡ ሁሉ ከራሱ የመነጨ ለመሆኑ ጥርጥር አይግባ። መቼም እስካሁን የሞቱት ቁጥር የበዛ ነው። አሁን በሺህ የሚቆጠሩ ሳያልቁ አይቀርም። ዳሩ ግን ገና ያልተነኩ ብዙዎች አሉ። እነዚህን አድነን ለማጥፋት ሞክረን አቅቶናል። በነገራችን ላይ አንድ ብርቱ ጉዳይ ዘንግቼ ከቄሳር ዘንድ ብርቱ የሆነ መልእክት አምጥቼልሃለሁ። ሉኩሉስ ከትጥቁ ውስጥ የብራና ጥቅል አውጥተው ለማርሰሉስ ሰጠው። እርሱም ተቀብሎ በጥንቃቄ ያነበው ጀመር። ደብዳቤው የማዕረግ እድገት ያገኘ መሆኑና ክርስቲያኖችን ከተሸሸጉበት ከካታኮምብ ከተባለው ዋሻ ውስጥ እየፈለገ እንዲይዝና እንዲያቀርብ የታዘዘ መሆኑን ይገልጽ ነበር። ማርሰሉስ ፊቱን ቅጭም አድርጎ ደብዳቤውን አንብቦ ከጨረሰ በኋላ ጠቅልል አድርጎ አስቀመጠው። ምን ነው የደስታ መልክ አይታይብህም? እንደ እውነቱ ከሆነ ይህን የአሁኑኑ ስራዬን በፍጹም አልወደድኩትም። እኔ ወታደር ነኝ። ሕፃናትና ሽማግሌዎችን ለገዳይ አሳልፌ መስጠት ተግባር አልነበረም። መታዘዝ የወታደርነት ግዴታዬ ስለሆነ ሌላ ምንም ላደርገው የምችለው ነገር የለም። ፍቃድ ቢሆነ ካታኮምብ ስለተባለው ስፍራ አስረዳኝ። ካታኮምብ የተባለው ስፍራ መጠኑን ርዝመቱ ይህ ነው የማይባል ከከተማይቱ ስር የተቆፈረ የምድር ውስጥ ዋሻ ነው። ስደት ስነሳባቸው ክርስቲያኖች ወደዚያ ይሸሻሉ። የሞቱባቸውንም የሚቀብሩት እዚያ ውስጥ ነው። እዚያ ከገቡ መንግስት በምንም አይነት መንገድ ተቆጣጥሮ ሊደርስባቸው አይችልም። ካታኮምብ የተባለውን ዋሻ የቆፈረው ማን ነው? እገሌ ነው የቆፈረው ብሎ ለማስረዳት የሚቻል አይመስለኝም። ዋሻው ከተቆፈረ ብዙ ዘመናት አልፎታል። እንደሚመስለኝ ዋሻዎቹ መጀመሪያ መቆፈር የተጀመሩት ለከተማይቱ መስሪያ የሚያገለግል አሸዋ ለማግኘት ተብሎ ነው። ዛሬም ቢሆን ሰራተኞች አሸዋ የሚያወጡት ከዚያ ውስጥ ነው። እያደር የአሸዋ ፈላጊ እየበዛ በመሄዱ ዛሬ ከዋሻዎቹ ርዝመትና ብዛት የተነሳ ከተማችን የቆመችው የንብ እንጀራ በመሰለ መሬት ላይ ነው። ለመሆኑ የታወቀ መግቢያ አለው? መግቢያቸው ቁጥር ስፍር የላቸውም። እኛንም ያስቸገረን ይሄው ነው። መግቢያዎች ጥቂቶች ቢሆኑ ኖሮ አድብተን ለመያዝ ይቻል ነበር። ከየትኛው አቅጣጫ ፍለጋችንን መጀመር እንደምንችል ለማወቅ በጣም አስቸጋሪ ሆኖብናል። በጣም የተጠረጠረ ስፍራ አለ? አዎን፣ ቪያ አፒያ አንቲካ የተባለውን ጎዳና 3 ኪሎ ሜትር ያክል ተከታትሎ ከተሄደ በኋላ ሲዚሊያ ሜቴላ መቃብር ዘንድ ይደረሳል። ከዛም አንድ ክብ የሆነ የህንፃ ቁንጮ ይታያል። እዚያም ብዙ ጊዜ ሬሳ ተገኝተዋል። የተገኙትም ሬሳዎች ክርስቲያኖች ዘመዶቻቸውን
ከትርኢቱ ከአደባባይ ለቀብር ያመጧቸው ናቸው የተባለ ይወራል። ዘበኞቹ ተከታትለው ሲደርሱባቸው ሬሳውን እየጣሉ ይሸሻሉ። ይህም ሆኖ ዱካቸውን ለመከተል በፍጹም አልቻልንም። ካታኮምቡ ህብሩ የበዛ በመሆኑ እዚያ ውስጥ ከሚኖሩት ሰዎች እርዳታ ሳያገኝ መውጫ መግቢያውን ለማወቅ የቻለ ሰው የለም። እዚያ ውስጥ የሚኖሩት ያልካቸው እነማንን ነው? ለቤት ሰሪዎች አሸዋ የሚያቀርቡት ቆፋሪዎች ማለቴ ነው። አሁን ሁሉም ክርስቲያን ሆነዋል። ዋና ስራዬ ብለው የያዙት ለሞቱት ክርስቲያኖች የመቃብር ስፍራ በዋሻዎቹ ግድግዳ ውስጥ መፈልፈልን ነው። እነዚህ ቆፋሪዎች እድሜያቸውን የሚያሳልፉት በዚያው ውስጥ ከመሆኑ በላይ በእነዚያ በተወሳሰቡት ዋሻዎች ውስጥ ሰውን የመምራት ችሎታ ያላቸው እነርሱ ብቻ ናቸው። ካታኮምብ ውስጥ ገብተህ ታውቃለህን? አዎን፣ ከረጅም ጊዜ በፊት አንድ ቆፋሪ እየመራ አሳይቶኝ ነበር። ከውስጡ ብዙ ጊዜ ልቆይ አልቻልኩም። በህይወቴ እንደርሱ ያለ አሰቃቂና አስፈሪ ስፍራ አይቼ አላውቅም። ከዚህ ቀደም የካታኮምብን ዝና እንዲሁ የወሬ እሰማ ነበር። እስካሁን ስፍራው በሚገባ እንዲጠና አለመደረጉ የሚያስገርም ነው። እነዚህ ቆፋሪዎች ወታደሮችን እየመሩ እየተፈለገበት ስፍራ ሊያደርሱ አይችሉም? በፍጹም። ይሄማ ክርስቲያኖችን አሳልፎ መስጠት ይባላል። የሞከረ ሰው አለ? አዎን። ከቆፋሪዎቹ ጥቂቶቹ መኮንኖችን ለመምራት ፈቃደኞች መሆናቸውን ከገለጹ በኋላ ራሳቸውን እስኪዞር ድረስ ሲያንከራትቷቸው ይውላሉ። በመጨረሻም መኮንኖቹ የያዙት መብራት ይጠፋና እስከ መደንገጥ ይደርሳሉ። በኋላም መርተው እንዲያወጧቸው ይለምናሉ። ከዚያም ቆፋሪዎቹ መኮንኖቹን በመደለል እዚህ ውስጥ ክርስቲያኖች የሉም ያሉትን ከዚህ ውስጥ ሸሽተዋል በማለት ፍለጋው በተጀመረበት አድርሰው ይሸኟቸዋል። ክርስቲያኖችን እስኪያገኝ ድረስ ቆርጦ ፍለጋውን የቀጠለ የለም። ክርስቲያኖቹን እስኪያገኙ ድረስ ጨክነው ፍለጋውን የሚቀጥሉትን በአንድ በተወሰነ አካባቢ ውስጥ ሲያዞሩ ያከርሟቸዋል። ክርስቲያኖች ያሉበትን ስፍራ የሚጠቁም ቆፋሪ እስከዛሬ አንድም አልተገኘ። አልፎ አልፎ ይገኛል። ዳሩ ግን ክርስቲያኖች አንድ ትንሽ የአደጋ ምልክት ሲሰሙ በሚያውቁት ስርቻ ውስጥ እየገቡ ይሰወራሉ። እንዲህ ከሆነማ እንዴት አድርጎ ሊቀናኝ ይችላል? እንጃለህ። የተጣለብህ ኃላፊነት ግን ከባድ ነው። የሚሆነው ድፍረትህና ብልህነትህ ተባብረው እንዲሳካልህ ይረዱሃል በማለት ነው። ይህን ትዕዛዝ ከግቡ ለማድረስ ከቻልክ እንጀራ ወጣል ማለት ነው። እኔም የማውቀውን ያህል ስለ ስፍራው አስረድቻለሁ። በተረፈ አንድ ቆፋሪ ጠጋ ብትል በበለጠ ሊያስረዳ ይችላል። በል እንግዲህ ይቅና። ሉኩሉስ እነዚህን ቃላት ተናግሮ ወደ ስፍራው ተመለሰ። ማርሰሉስም በበኩሉ ራሱን ወደ ምድር አቀርቅሮ በሀሳብ ባህር ውስጥ ገብቶ ይዋኝ ጀመር። በሀሳቡ ውስጥ ጣልቃ እየገባ ያ ሞት የሚሸፈንበት መንገድ የሚያውጀው ጣፋጭ ዜማ ትዝ ይለው ነበር። ለእርሱ ለወደደን ከኃጢአታችንም በደሙ ላነጻን፣ ለእርሱ ለወደደን ከኃጢአታችንም በደሙ ላነጻን